ሰላም እንደምን አረፈዳችሁ ውድ የኢትዮጵያን ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ኖቲፊኬሽን እንዲደርሶት ያደርጉ። በቀጥታ ወደ ዘገባው። በአማራ ክልል የሚገኙ ዳኞች በፖለቲካ ጉዳዮች ላይ በማንኛውም ማህበራዊ ሚዲያ ላይ ሀሳብ እንዳይሰጡ የሚከለክል አዲስ ደንብ መጽደቁ ተነገረ። የዳኞችና የጉባኤ ተሿሚዎችን የስነ ምግባርና የዲሲፕሊን ጉዳይን የሚመለከተው ይህ ደንብ የጸደቀው ከትላንት በስቲያ ማክሰኞ ግንቦት 5 2017 ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ ዕለት ጀምሮ ተግባራዊ መሆኑን የሚጀምርም ተናግረዋል። የክልሉ ጠቅላይ ፍርድ ቤት በርካታ ዳኞች እና የጉባኤ ተሿሚዎች የማህበራዊ ሚዲያን ለበጎ ተግባር እንደሚጠቀሙበት የጠቀሰ ሲሆን ሆኖም ጥቂቶች ሙያው ከሚጠይቀው ስነ ምግባር በተቃራኒ በሆኑ ድርጊቶች ውስጥ ሲሳተፉ ሙያውና የፍርድ ቤቶችን ክብር ዝቅ ሲያደርጉ ማስተዋሉንም ጨምሮ ገልጿል። የጥቂት ዳኞችና የጉባኤ ተሿሚዎች የማህበራዊ ሚዲያ አጠቃቀም ሲቃኝ የዳኝነት ነፃነትን የሚጋፋ ገለልተኝነትን ሳይሆን ወገንተኝነትን የሚያሳይ ማህበረሰቡ ለዳኞችና ለፍርድ ቤቶች የሚሰጠውን እምነት ክብርና ግምት ዝቅ እንዲል የሚያደርግ መሆኑን እንረዳለን ሲል ፍርድ ቤቱ በማስረጃው አመላክቷል። አዲስ በወጣው ደንብ መሰረትም ዳኞችና የጉባኤ ተሿሚዎች የተፈቀዱ ጉዳዮችና ክልከላዎችን የሚዘረዝር ሲሆን ከክልከላዎቹ መካከልም ዳኞች በፖለቲካ፣ በሃይማኖታዊ ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች እንዲሁም ጊዜያዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ መስጠት አይችሉም የሚለው ዋነኛው ሆኖ እንደተቀመጠ ተገልጿል። ከዚህ በተጨማሪም የፖለቲካ ፓርቲ ተመራጭን የፖለቲካ ፉክክሮችን ወይም የፖለቲካዊ አስተሳሰቦችን በመደገፍ ወይም በመቃወም በማህበራዊ ሚዲያ ላይ መግለጽ የተከለከለ መሆኑንም ደንቡ ጨምሮ ይደነግጋል። አንድ ዳኛ ግላዊ መረጃውን የራሱን ደህንነትና ገለልተኛነቱን አደጋ ላይ በሚጥል መልኩ ከመግለጽ መቆጠብ ያለበት መሆኑንም ደንቡ አያይዞ ይገልጻል። በክልሉ ጠቅላይ ፍርድ ቤት የወጣው አዲሱ ደንብ ዳኞች በማህበራዊ ሚዲያ ያጋሩት ወይም የጻፉት ማንኛውም ሀሳብ የማህበራዊ ሚዲያ የአጠቃቀም ስነ ምግባር ደንብን የጣሰ ከሆነ እንዲያስተካክሉ በተጠየቁ ጊዜ የማስተካከል ግዴታም የሚጥልባቸው እንደሆነ ተናግሯል። እንደ ጠቅላይ ፍርድ ቤቱ አገላለጽ ከሆነ የዳኞች የማህበራዊ ሚዲያ ተብሎ የተገለጹት እንደ ፌስቡክ፣ ትዊተር፣ ቴሌግራም፣ ኢንስታግራም፣ ቲክቶክ እና ሊንክዲን የመሳሰሉትን በየነ መረብ አገልግሎቶችን እና አፕሊኬሽኖችን የሚያጠቃልል መሆኑንም ተናግሯል። በእነ ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። ፓርቲውን ለማቋቋም የህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑንም አቶ ጣዕመ አረዶም ተናግረዋል። አዲሱ በነጌታቸው የሚመራውን ፓርቲ ለማቋቋምም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ መሆኑን እና በሚቀጥለው ሳምንት ይፋዊ ጊዜያዊ እውቅና እንደሚሰጠውም ባለስልጣኑ ጨምረው ተናግረዋል። አቶ ጣዕመ ከአሃዱ ሬዲዮ ጋር ባደረጉት ቆይታ እንደተናገሩት ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩ ሲሆን በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝም ጨምረው ገልጸዋል። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ ገልጸው ይህ አዲስ የሚቋቋመው ፓርቲ በ3 ወራት ጊዜ ውስጥም ጠቅላላ ጉባኤውን እንደሚያደርግ ተገልጿል። አቶ ጣዕመ አያይዘውም በርከት ያሉ ስያሜዎች ከፓርቲው ጋር ሲነሱ መቆየታቸውን ገልጸው ፓርቲው ሊበራል ዴሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ እየተሰራ እንደሆነም ተናግረዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑን ሲናገር ከሰነበተ ጥቂት ጊዜያትን አስቆጥሯል። በክልሉ ለረጅም ጊዜ ሲንቀሳቀስ የነበረው ህወሓት ትናንትና ሙሉ በሙሉ ከፓርቲነት መሰረዙን የኢትዮጵያ ምርጫ ቦርድ የገለጸ ሲሆን አዲስ የሚቋቋመው የነ ጌታቸው ረዳ ፓርቲ በሚቀጥለው ምርጫ ላይ ይሳተፋል ተብሎ እንደሚጠበቅም አሃዱ ጨምሮ ዘግቧል። የህዳሴ ግድብን የተመለከተ የሰነድ ማስረጃ ያለው ማንኛውም ግለሰብ ወደ ፕሮጀክቱ ማስተባበሪያ ጽሕፈት ቤት ማስረጃዎቹን እንዲያቀርብ የፕሮጀክቱ ማስተባበሪያ ጽሕፈት ቤት ጠየቀ። የፕሮጀክቱ የማስተባበሪያ ጽሕፈት ቤት የፐብሊክ ዲፕሎማሲ እና የህዝብ ግንኙነት የኮሚኒኬሽን ኃላፊ አቶ ሰለሞን ዳንኤል እንደተናገሩት
የህዳሴ ግድብን የተመለከተ የምስል፣ የጽሁፍ፣ የቪዲዮ እና መሰል ሰነዶች ያለው ማንኛውም ግለሰብ ወደ ግድቡ ማስተባበሪያ ጽሕፈት ቤት የፐብሊክ ዲፕሎማሲ የህዝብ ግንኙነት ቢሮ በአካል ይዞ መጥቶ እንዲያስገባ ጠይቀዋል። እንደ ድርጅቱ ገለጻ ከሆነ የሰነድ ማስረጃዎቹ የተፈለጉት የህዳሴ ግድቡን ሂደት እና ታሪካዊ ሁነቶቹን የሚያሳዩ ማንኛቸውም ተንቀሳቃሽ ምስሎችና የጽሁፍ ዶክመንቶች ወደ ሙዚየምነት ሊቀየሩ እንደሆነ ተናግረዋል። ባለሙያው አያይዘውም እንደ ግብጽ ያሉ ሀገራት በህዳሴው ግድብ ላይ የሚያሰራጩትን የሐሰት መረጃ ለመከላከል እንዲህ አይነት በማስረጃ ላይ የተደገፈ ዶክመንቶችን ማሰባሰብ አስፈላጊ ሆኖ መገኘቱንም ጨምረው ገልጸዋል። የህዳሴው ግድብ በአሁኑ ሰዓት በጠላት ፕሮፓጋንዳ የማይቀለበስበት ደረጃ ላይ መሆኑንም ኃላፊው ጨምረው ገልጸዋል። የህዳሴው ግድብ በአሁኑ ሰዓት 98% የሙሌት ደረጃ ላይ ይገኛልም ተብሏል።